እኔ በትዳር ውስጥ ባል የባልን ድርሻ ነው የሚጫወተው፣ ሚስት የሚስትን ነው። በምንም ታምር እኩልነት የለም ትዳር ውስጥ ነው። ሴቶች እኩል ሆኑ እያሉ ነው። ማይ ብራዘር፣ እሱን ጋዜጣ ላይ አንብበ ሊሆን ይችላል። ኢን ሪያሊቲ ፈጣሪ እንደዛ አልፈጠረም። ማን ነው ይበልጠው? ማንም አይበልጥም። አንተ ባል ሚስት መሆን አትችልም። የሚስትን ቦታ መውሰድ አትችልም። ምንድነው ሚስትነት? ሚስትነት እናትነት። አየህ ምንድነው ባልነት? አባትነት፣ ቻይነት። ገብቶሃል? አንደኛ ይኸውልህ ስህተቱ ምኑ ጋር መሰለህ? ይሄ እኩልነት የሚለው ነገር በጣም ይረብሻል። በተለይ ያልገባቸው ትንንሽ ልጆች በአፍላ ወደ ትዳር የሚሄዱት ይሄ እኩልነት የሚሉትን ነገር ባይሰሙት ደስ ይለኛል። ዛሬ ለምሳሌ አንዲት ልጅ የሆነች ወሬ ስታወራ ሰማሁት። ባል መሪ ነው ትያለሽ። ባል ወዴት ነው የሚመራው? ወደ ጦርነት ነው? ወደ ስደት ነው? ወደ ችግር ነው? ወዴት ነው ባል ይመራኛል የምትዩ ብላ ስታወራ ሰምቻለሁ። እሷ እኮ ባልን ትዳርም አታውቅም እኮ፣ አላገባችማ። ቢ ቲክቶክ ላይ አይተህ ይሆናል። ይኸውልህ አንድ ነገር ልንገርህ፣ አባትነትን በምንም ተአምር ስትፈልግ መሪ ትሁን፣ ስትፈልግ ዶክተር ትሁን፣ የፈለገችን ትሁን አባት መሆን አትችልም። እሱም በተቃራኒው እንደዚያው መሪ ይሁን፣ ጠቅላይ ሚኒስትር ይሁን፣ የፈለገ ይሁን እናት መሆን አይችልም። ስለዚህ እዚህ ጋር ሁለቱ ሲገናኙ በመጀመሪያ ደረጃ የምታገባው ለእኩልነት ነው፣ ለአጋርነት ነው። የትዳርን በረከት ለማግኘት ነው ወይስ ለእኩልነት? ለሪንግ ነው የምትገባው? ለውድድር ነው እንደ የምትገባው ወደ ትዳር? ምድር ላይ ካሉት ስንት ቢሊየን ሴቶች ውስጥ መረጥካት እኮ። ልትገፋፉ ነው ትከሻ ለትከሻ? ወደ ትርጉሙ እንመለስ። መጀመሪያ ያመጣሃት ወደ ህይወት አጋር እንድትሆን። ለምን ይመስላል አብዛኛው ትዳር እየፈረሰ ያለው? አሁን ለምሳሌ ዳታዎችን ብታይ ፍርድ ቤት ከምን ጊዜውም በላይ ትዳሮች ፈጥነው እየፈረሱ ነው። በአንተ ግምት ለምን የሚሆን ይመስላል? አንድ ነገር አስታወስከኝ። ዩኒቨርሲቲ እየተማር ኢንተርፕረነርሺፕ አስተማሪያችን እንትን ደብዳቤ ያመጣ ከእንትን ምረጡ ተባለ። የምትሰሩበትን ቢዝነስ የምትመርጡበትን። ከዛ በኋላ እኛ ምን መረጥን? ትዳር ላይ መረጥን። ትዳር የአማካሪ ድርጅት። ያው ተማሪነት ደስ ይላል። አዲስ አበባ መስተዳደር ይሄንና በአመቱ ይሄን ያህል ሺህ ሰው ተፋቷል ምናምን ብለን ፕሬዘንት ስናቀርብ ኤፍ ነው መሰጠዋል። ኤፍ ለምን እንዴ? ማመን አቃተው እንዴ? ይሄን በማስረጃ ካላመጣስን ከክብር መስገብሹ ደብዳቤ ወስደን ነበር። ሰጠነው። በቃ ግሬድ ቢ ነው አለ። ሳትፈተኑ እንኳን ፍቺ በጣም አለ፣ በጣም አለ፣ በጣም አለ። አሁን እኔ እዚህ ውስጥ ምለው እንደ ኤክስፐርት ምለው ምንድን ነው? ፕሊዝ ተቻቻሉ። በቃ መቻቻል ከአቅም በላይ ከሆነ ግድ ነው። ምርጫ የለህም። ገባ? ወደማይሆን ነገር ከምትሄድ ምርጫ የለህም። ለምሳሌ ምርጫ ማለት አንድ ሰው መፍታት ያለበት ለምንድን ነው? ወደሱ ትመጣለህ፣ ታወራልኛለህ። ግን ቅድም ስናወራ አንድ በጣም ምርጥ ነገር አወራህልኝ። ትዳሬ ስኬታማ ሊሆን የቻለው ኤክስፔክቴሽን ዝቅ ያለ ስለሆነ ነው ብለሃል። እስቲ ወደዛ ጠለቅ ብለህ ግባልኝ። ልክ ትዳር ውስጥ ስትገባ ከሚስቴ ለምን ሁሉን ነገር ትጠብቃለህ? አሁን በሁለቱም ሳይድ ያለው ለምንድን ነው እንደዚህ ማኔን መጠብቀው? እኔ ማድረግ ያለብኝን ለቤቴ ማሟላት ያለብኝን ማሟላት አለቅ። ኤክስፔክቴሽን እኮ ነው ትዳር ውስጥ መከራህ የሚያበላው። ሌላው ደግሞ ህይወት ውስጥ እንደዚህ አይነት ውድድሮች አሉ። እንትና እኮ እኩል ነው የተመረቃችሁት፣ እኩል ነው ያገባች፣ ለሚስቱ እኮ እንደዚህ ገዛላት፣ ለሚስቱ ይሄን ያረገላት፣ እንኳን አረገላት። ማን ነው? እሱ ነው። እሱ አንተ የምትኖረው እንደ ቤትህ ነው። ስትመርጥም ስታኖራትም እንደ ቤትህ አኖራት። ገባ? አትበድላት። ሴት ልጅ አማና ናት። ሚስቴ እንደዚህ ካለችኝ፣ ለምሳሌ አንድ ልጅ ምን አለኝ፣ በጣም ማከብረው ሰው ነው፣ አላገባሁም ማን ይዘዋል አለኝ። ይኸውልህ ይህን ነገር አውቀ ግባ አለኝ። እኛ ጓደኛ ስንመርጥ ትችላለህ፣ ጎበዝነ፣ የሚረዳን ጓደኛ መርጠ ነው የምትውለው። ከመጥፎ ጋር አትውልም፣ መጥፎ ስሜት እንዲሰማ የሚያደርግ። ግን ከሚስት ጋር እየዋልክ አንድ ቀን ሳታስብ ባልጠበቅከው ሰዓት ሞራልህን የሚሰብር ንግግር ልትናገር ትችላለች። አንተ ማለት እኮ ቀሽምነ፣ አንተ እኩዮችን እሱ ለሚስቱ እንደዚህ ያደርገው፣ ልጆቹ የት ነው የሚማሩት፣ ልብሳቸውን ፖስታቸው ምናቸውን ብላ ባላሰብክበት መንገድ በጣም የምትወዳት ሴት ልብን ስብር ልታደርገው ትችላለች። እና ተዘጋጅ ሲለኝ ያለበትን መንገድ ራሱ አየሁት። ምክንያቱም የትዳር አጋሪ ሊሰብርህም ይችላል። ብዙ ተረት ነው እንደዚህ የሚያወሩ ሰዎች። አንድ እውነት አለ። ስጠብሳት ሰባብረሃለች እኮ፣ ረጋግጣለች፣ ስልክ አታነሳም፣ አታናገርም። አንስታለኝ ቢሆንስ አመጣልሃለሁ ወደዛ። ያኔ ቻልካታ። ሳታገባት በፊት እኮ ትችላታለህ። ስለወደድካት አይደል ወይ ስለተከየፍክ?
በከተማው ቋንቋ እናውራ ብዬ ትችላለህ እኮ ለምትፈልገው ሰው እኮ በቃ ለምሳሌ ዛሬ መብራት አልነበረ ማውራት ስለፈለግን ቻል ነዋ ቻል ባንችል ኖሮ እዚህ ጋር እናወራ ቻላታ ቻል ምን እንደሆነ ታውቃለህ የትዳር አንዱ ፈተና እኮ እሱም ማለፍ ነው እኮ አልጋ ባልጋ እንዲሆንልህ ሁሉም ነገር እንደምትፈልገው እንዲሆን ይኸውልሽ ውዴ እሱ ከሚስቱ ጋር የሚኖረው የራሱን ዓለም ነው እኔ ያለኝን አክብሬሽ ሳገባሽ ስታገባ ደግሞ አትዋሽ አብዛኛው ፈተና የሚመጣው እዚህ ጋር ነው አትዋሽ በቃ ያለህን ንገራት ምክንያቱም ሰው ነው የምታገባው አሁን የሆነ ነገር መጣ የሆነ ሽምግልኛ ላይ ልጄ እኮ ዶክተር ናት አለ ከዛ ደነገጥኩኝ እኔ ማለት እንደዚህ አራተኛ ሰው ነኝና ልጁ እኮ ዶክተርነቱን አያገባም አልኩኝ አልካቸው እነዚህ ማለት ለቅርብ ሰው ለለሳቸው ቅርብ ሰው ልጁ እኮ እሱን አይደለም ማዕረግ አታገባ እሷን ነው የምታገባው እሷን ስታገባ ግን አትዋሽ እማኖርሽ ፈጣሪ በሰጠኝ በረከት ልክ ነው ማኖርሽ ላንቺ ልዩ ክብር ልዩ ፍቅር አለኝ በቃ ማለት ለሴት ልጅ በምድር ላይ ትልቁ ስጦታ ከወንድ የሚሰጠው ላግባሽ ነው ከዚህ በላይ በቃ ያፈለገ ነገር ብትሰጣት ከዚህ የሚበልጥ ነገር የለም አረተው ምን አምጣው ለወንድ ልጅ ደግሞ ገልብጠው እሺ አግባኝ ብላ ራሷን እስከመስጠት በቃ አለቅ በተለይ ይሄ በረከት ያለው ትዳር ውስጥ እድገት ውስጥ መግባት ከፈለግ ከዚህ በላይ ምድር ላይ ስጦታ የለም